አብርሃም ለተገለጠለት ለእግዚአብሔር መሰዊያን ሰራ ይላል እግዚአብሔር ቃል ሲናገር። ለተገለጠለት ለእግዚአብሔር መሰዊያን ሰራ። ለተገለጠልህ ነገር ነው መሰዊያን መስራት። ለተገለጠልህ ለክርስቶስ ነው ክብር የምታቀርበው፣ ለማንም አይደለም። በልብ ክፋት ካለ ግን አይመለከተው። የቃየልን እንዳላየ ሁሉ እግዚአብሔርን አያይም፣ እግዚአብሔርም አያይም፣ አምልኮን አያይም። በልቡ ክፋት ነበርና በልብ ክፋት አድርጎ አምልኮ ማምለክ አይቻልም። ስለዚህ እግዚአብሔር እውነተኛ አምልኮ ምድራችን ላይ እንዲመጣ አባቶች እናቶች እየጸለዩ ነው። ስለዚህ የምርኮ መመለስ ዘመን ይሁንልን ብዬ በዚህ አጋጣሚ ጸልይላችኋል፣ እመኛለሁ። የእግዚአብሔር ሐሳብ የሚገለጥበት ዘመን ይሁን። በእኛ ዘመን የእግዚአብሔር ክብር ይገለጥ። በሽተኞች የሚፈወሱበት፣ ለምጻሞች የሚነጹበት፣ ሽባ የሚተረተርበት፣ አገር ሰላም የሚሆንበት እውነተኛ አምልኮ እግዚአብሔር ያም ይስጠን። ምርኮ ይመለስልን። ይህን እውነተኛውን የእግዚአብሔርን ክብር ለመመለስ ተሰበሰቡ ይላል። እንሰብሰብ፣ ወደ ኢየሩሳሌም አንድ እንሁን፣ እንሰብሰብ። በአንድ መንፈስ ሆነ እግዚአብሔርን እናመልክ። የጠፋውን ትተን የኋለኛውን ትተን የፊተኛውን እግዚአብሔርን ሐሳብ አንድ እንሁን። ቂም በቀልን ትተን ክፋትን ትተን እንሰብሰብና ሁላችንም በሙያ በስፍራችን ቆመን እግዚአብሔርን እናምልክ። ተሰበሰቡ፣ አንድ ሆነው በኢየሩሳሌም። ክብር ለእግዚአብሔር ይሁን። ቁጥር 8 ላይ በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል የኢያሴዴቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናት ሌዋውያን ወደ ኢየሩሳሌም የተመለከቱ ምርኮኞች ሁሉ ጀመሩ። የተመለሱት ሁሉ ሌዋውያንም ከዓመት ጀምሮ ከዚያ በላይ የእግዚአብሔር ቤት ሥራ እንዲሰራ ሾሟቸው። ኢያሱም ልጆቹን ወንድሞቻቸው ለይሁዳ ልጆች ቀድሜኤል ልጆች የኤድማኤል ልጆች ልጆቻቸውም ወንድሞቻቸው ሌዋውያን የእግዚአብሔር ቤት የሚሰሩ ሥራ ዘንድ በአንድነት ቆሙ ይላል። ሃሌሉያ። አናጢዎች የእግዚአብሔር መቅደስ በመሰረቱ ጊዜ ካህናቱ ልብሳቸው ለብሰው መለከቱን ይዘው ቀድሞ አባቶቻቸው ያደረጉት እንደነበረ ማለት ነው። የአሳፍ ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔር ያመሰግኑ ዘንድ ቆሙ ይላል። ለኢትዮጵያን ሕዝብ ለአገሬ ልጆች መልእክት አለኝ። አያችሁ፣ የዳዊትን ሥርዓት ይዘው ቆሙ ነው የሚለው። መጀመሪያ ሙሉ ዕቃ ይዞ ያሳየን በዓለም ላይ ጸናጽሉን፣ ከበሮውን፣ መሰንቆን ይዞ ያሳየን ዳዊት ነው። ዕቃዎቹን ሁሉ ዜማዎች እንደ ዳዊት ሥርዓት ቆሙ ይላል። ቸር ነውና ምሕረቱ ለዘላለም ነውና ብለው በተሰራው መቅደስ ጋር ቆሙ። ከ70 ዓመት በኋላ በተሰራው መቅደስ ላይ ተሰብስበው እግዚአብሔርን አከበሩ። ቀጥሎ ምን ይላል መሰላችሁ? በታላቅ ድምፅ ልላሉ የፊተኛውን ቤት ያዩ ሽማግሌዎች፣ ብዙ ካህናት፣ ሌዋውያን፣ የአባቶቻቸው ቤቶች አለቆች ግን መቅደስ በፊታቸው የተመሠረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ለመሰላችሁ ምርኮ ላይ ነበሩ፣ ማምለክ አይችሉም ነበር፣ እስራት ላይ ነበሩ፣ ጨለማ ውስጥ ነበሩ፣ ክልክል ነበረ፣ ባዕድ አገር ነበሩ፣ ባሪያ ነበሩ፣ ሰራተኛ ነበሩ፣ አይችሉም ነበር። የሕዝቡም በታላቅ ድምፅ ጮሁ ነበር፣ ድምፁ ከሩቅ ይሰማ ነበር ይላል። ልቅሶ ደስታው አንድ ላይ ተቀላቅሎ ከርቀት ይሰማ ነበር። ሳውንድ ሲስተም ኖሮ ነው፣ ላይናሬ ኖሮ ነው፣ ትልልቅ ሳውንድ ሲስተም ኖሮ ነው አይደለም፣ ከርቀት ይሰማ ነበር። ዝማሬያችን ከርቀት ይሰማል። ይህን የምትሰሙ መዘምራኖች ካላችሁ፣ የሚዘምሩ ቅዱሳኖች፣ ይህንን ትምህርት እየሰማችሁ ያላችሁ የእግዚአብሔር ባሪያዎች፣ ዜማችሁ ከሩቅ ይሰማ፣ መልእክቶቻችሁ ከሩቅ ይሰማ፣ ቃላችሁ ከሩቅ ይሰማ፣ ቅንነታችሁ ከሩቅ ይሰማ። ለብዙ ሰዎች መጽናኛ ያድርጋችሁ። ከርቀት ይሰማ ዜማችሁ፣ እግዚአብሔር የሚከብርበት ይሁን እና የእስራኤልም ምሕረቱ ለዘላለም ነውና ያን ዜማ ነው ያዜሙት፣ የድሮ አባቶቻቸውን ዜማ። ቁጥሩ አልጻፈልንም። ሁሌም ይሄ መዝሙር ደስ ይለኛል። ቸር ነውና በእኛ ሀገር ዜማ አለት ወደሱ ወጥቶለታል። ቸር ነውና ምሕረቱ ለዘላለም እግዚአብሔርን አመስግኑት የሚል መዝሙር አለ። እንዴት ይሆን እነሱ ያዜሙት? በምን አይነት ዜማ ይሆን ያዜሙት? መለከቱ፣ መሰንቆ፣ በገናው፣ ክራሩ አንድ ላይ ጽናጽሎ ሆኖ እንዴት ይሆን ያዜሙት? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብለው ዘመሩ፣ አመሰገኑ ይላል። የእግዚአብሔር ቤት ስለተመሰረተ ሕዝቡ ሁሉ የእግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ። ፊተኛ አባቶች አሉ። ቢያንስ 30-40 ዓመት ሆነው ሄዱ። ሲመጡ 70 ሲጨመርበት ስንት ይሆናሉ? 100 ይሆናሉ ወይ 90 ይሆናሉ። መንገድ ላይ የተወለዱ አሉ፣ በስደት ውስጥ የተወለዱ አሉ። ሁሉም ግን አንዱ ነው። እዚህ ላይ አንድ ነገር ነው አለት እነግራችሁ። እነዚህ ከ20 ዓመት በላይ ሌዋውያን እንዴት አዜሙ፣ እንዴት ዘመሩ ካላችሁ አባቶቻቸው ያስተምሯቸው ነበር። የእግዚአብሔርን ሕግ ትእዛዝ፣ የዳዊትን ስርዓት ያስተምሯቸው ነበር። የሙሴን ሕግ ያስተምሯቸው ነበር። የእስራኤልን የአባቶቻቸውን ሕግ የእነ አብርሃምና ይስሐቅን የሄዱበትን መንገድ ያስተምሯቸው ነበር ማለት ነው። ያሉት ኢየሩሳሌም አይደለም፣ ስደት ሀገር ነው ያሉት። ግን ነገ ቦታው ላይ እንደሚመለሱ፣ ነገ እግዚአብሔር እንደሚያስባቸው ያስቡ ነበር። አንድ ቀን እግዚአብሔር ያስበናል፣ በኤርምያስ የተነገረው ቃል ይፈጸማል ብለው ያስባሉ። ስለዚህ ዛሬ ልጆቻችን ምንድን ነው የምናስተምራቸው? ዛሬ ልጆቻችን ክብር እጃቸው ላይ ካለው ሶሻል ሚዲያ፣ እጆቻቸው ላይ ከሚጠቀሙት ሚዲያ በላይ የእግዚአብሔርን ቃል እናስተምራቸው። ነገ አምልኮ እንዲቀጥል፣ ነገ ዝማሬ እንዲቀጥል፣ ነገ ለእግዚአብሔር መለየት፣ ክርስቶስ እንደሚመጣ መቀደስ፣ አምልኮ መጀመሪያ መቀደስ እንደሆነ፣ እግዚአብሔርን ማክበር፣
የትኛውም ዘመን ፋሽን፣ የትኛውም ቴክኖሎጂ ቢመጣ እግዚአብሔርን ማክበር ጋር አይገናኝም። ለእግዚአብሔር መወደስ፣ ለእግዚአብሔር ማወደስ፣ መቀደስ፣ መለየት ከምንም ነገር ጋር አይገናኝም። የትኛውም ሳውንድ ሲስተም ቢያድግ፣ ሙዚቃው ቢያድግ፣ አዳራሹ ቢያድግ፣ ቴክኖሎጂው ቢያድግ ይደግ፣ እንጠቀምበታለን ለእግዚአብሔር ክብር። ሶሻል ሚዲያው ቢበዛ እሰየው፣ ወንጌል እንሰራበታለን። ክብር መቀደስ፣ ለእግዚአብሔር መለየት ግን ከምንም ነገር ጋር አይደራደርም፣ አይለዋወጥም። የትኛውም ዘመን አይለዋወጥም። አባቶቻቸውን ነው ከስንት ዓመት ቆይታ በኋላ ምርኮ ዘመን በኋላ ያስተምሯቸው ይነግሯቸው ነበር ማለት ነው። ከዓመት በኋላ ወደ መቅደስ ተለዩ ሌዋውያን። የቀሩት ቅሪቶች እነዛ ከሰይፍ የተረፉት ሄደው በዝተው መጡ ከ70 ዓመት በኋላ። እግዚአብሔር ለማክበር ከሁሉ ሙያ ይዘው አንድ ላይ ሆነው ቆሙ። እግዚአብሔር አንድ ላይ አቆሙ። የእግዚአብሔርን ክብር መንግስት መጠባበቅ ይሁንልን። የእግዚአብሔርን ክብር መገለጫ ዕቃ ያድርገን ጌታ። ተሰብስበን ከዚህ የምንማረው እሱ ነው። ከምርኮ መልስ አምልኮ ቀጠለ። ከምርኮ በኋላ የሚለው አምልኮ ትምህርት እግዚአብሔር የሚወደው አምልኮ ይሄ ነው። አለቀቁትም። እግዚአብሔር የሚወደውን አምልኮ አስቀጠሉ። እግዚአብሔር የሚወደው አምልኮ የቱ ነው በሚል ትምህርት ተከታታይ ትምህርት ብሉይ ኪዳን ከዛ ጀምሮ ከአብርሃም ከይስሐቅ ከናም ከዛ ደግሞ በዋናነት ደግሞ ከኢዮብ ምዕራፍ 38 ከዛ ሕዝቅኤል 28 ተነስተን ከዛ ዘጸአት 15 ላይ ከዛ የዳዊትን ዘመን ከዛ የሰለሞንን ዘመን አይተን እዚህ ጋር ደርሰናል። ከምርኮ መልስም አሁንም እግዚአብሔርን አልተውትም። አሁንም ለእግዚአብሔር መዘመር አሁንም አልተውም። እግዚአብሔርን ማምለክ አሁንም አላቆሙም። እግዚአብሔርን ማምለክ አይቆምም መቼም ቢሆን። ኢየሱስን ታላቅ መሆን፣ ጌታን ታላቅ መሆን አሁንም በዚህ ክርስቶስ ከተወለደ በኋላ ጉልበት ሁሉ ለሱ ይንበረከካል የተባለለት፣ ምላስ ሁሉ ለሱ ክብር ይሰጣል የተባለለት እሱ ኢየሱስ አሁንም ይከብራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም አሁንም ከፍ ይላል። አዲስ ኪዳንም የሚነግረን ይህንን ነው። ጉልበት ሁሉ ለሱ ይላል። ከስም ሁሉ በላይ ስም ሰጠው ይላል። ይህን ጌታ ነው የምናከብረው። በእኛም ዘመን የዳዊት ዘመን የሰለሞን ዘመን በዛ የነበረው ስርዓት ከምርኮ በኋላ ማስቀጠል። እኛ እኮ ትንሽ ቆይተን ስንመጣ አንድ ሀገር ሄደን ስንመጣ ወይ ውጭ ሀገር ሄደን ስንመጣ ወይ አረብ ሀገር ወይ ደቡብ አፍሪካ ወይ አሜሪካ ሄደን ስንመጣ አምልኮ ሁሉ እናቆማለን። አገር ስቀይር አምልኮ እናቆማለን። ከ70 ዓመት ምርኮ ዘመን በኋላ ቸር ነውና የሚለው መዝሙር አላቆሙ። ምሕረቱ ለዘላለም ነውና የሚለው ድምጻቸው ከሩቅ ተሰማ ይላል። ስናጨበጭብ ስናሸበሽብ እግዚአብሔርን ስናከብር ደስ እያለን የነበርን ሰዎች ምናልባት በትምህርት እድገት ምናልባት በገንዘብ እድገት ሀብታም ሆነን ከሆነ ባለስልጣን ሆነን ከሆነ የተለያየ ነገር ሆነን ከሆነ ከእሱ ጋር አይደራደር። ዳዊት ቦታውን እንዲያዘ ንጉሥ እኮ ነው። ከወንኩለት በላይ ሆኑለት ተባለ። ሜልኮል እስከምትንቀው ዘመር። ስለዚህ ለእግዚአብሔር ማሸብሸብ፣ ለእግዚአብሔር ማጨብጨብ፣ ለእግዚአብሔር ከበሮ መምጣት፣ ለእግዚአብሔር ጽናጽል መጠርጠል፣ ለእግዚአብሔር በቻልነው ሙዚቃ መሳሪያ ሁሉ እግዚአብሔርን ማምለክ ባለስልጣን መሆን ሀብታም መሆን አይዘውም፣ አይገድም። እግዚአብሔርን ማክበር እኛ እንቸገራለን። ስልጣን ስንይዝ እንቸገራለን። ሀብታም ስንሆን እንቸገራለን። ኑሯችን ከፍ እያለ ሲሄድ እንቸገራለን። በእንደሱ አይነት አይለካም። እግዚአብሔርን ማምለክ እግዚአብሔርን ማምለክ አይቆምም፣ ሁሌም ይመለካል። ስለዚህ ጉልበት ሁሉ ለሱ ይንበርከክ ይላል። ከስም ሁሉ በላይ ሰጠው ይላል። ስለዚህ የዚህ ከምርኮ መልስ በኋላ ያለው አምልኮ ወደ አዲስ ኪዳን ያንደረድረናል። በቀጣይ ክፍላችን አዲስ ኪዳን ውስጥ እንገባለን። አዲስ ኪዳን አምልኮ ምን ይመስላል የሚለው ውስጥ እንገባለን። ግን ይሄንን ከምርኮ መልስ ያለውን በዚህ እዘጋለሁ። እግዚአብሔር ይባርካችሁ። ብሩካን ናችሁ። ተባረኩ።